የስልጣኔ መነሻ የሶስቱ አብርሃማዊ ሃይማኖቶች መገኛ የሂሳብ ልሂቃን ምድር መካከለኛው ምስራቅ ዛሬም ጭንቅ ውስጥ ነው። መቼም ተስማምተው የማያውቁት የአብርሃም ልጆች ብሶባቸው ጎራ ለይተው ዓለምን ስጋት ላይ የጣለ ትግል ውስጥ ገብተዋል። ያ ምድር ዛሬ የአሜሪካ ቦምብ መሞከሪያ፣ የሀያላኑ የውክልና ጦር ሜዳ ሆኗል። ኒውክሌር ሊኖራቸው አይገባም የሚለው ትርክት አሁን አገዛዙን ካልገረሰስን ወደሚል ተሸጋግሯል። የዋሽንግተን ቦምብ ጣይ አውሮፕላኖች በኢራን የኒውክሌር ጣቢያዎች ያዘነቡት ቦምብም ውጥረቱን አባብሶታል። ቴህራን ግን አሜሪካን ቀድሚያታለሁ እያለች ነው። በናጊብ በረሃ የሚገኘውን የእስራኤል ዲሞና ኒውክሌር ማብለያ ጣቢያን ለመምታት ማቀዷም ተነግሯል። የሆርሙዝ ሰርጥን ለመዝጋት ያሳለፈችው ውሳኔም ሌላው ትኩሳት ሆኗል። የኒውክሌር ድብብቆሹ ምን ይመስላል? የሆርሙዝ ሰርጥ መዘጋትስ ምን ዓለም አቀፋዊ ቀውስ ያመጣል? በዛሬው የዶት ዓለም አቀፍ ትንታኔያችን በዝርዝር እንመለከተዋለን። መልካም ቆይታ። የእስራኤልና ኢራን ግጭት 11ኛ ቀኑን ይዟል። አሜሪካን በትናንትናው ዕለት ግጭቱን በይፋ ተቀላቅላለች፣ በሶስት የኢራን የኒውክሌር ጣቢያዎች ቦምብ በማዝነብ። ቴህራን በዛሬው ዕለት ባወጣችው መግለጫ ትራምፕ ጦርነቱን ጀምሮት ሊሆን ይችላል፣ በድል የምናጠናቀቀው ግን እኛ ነን ብላለች። ከአሜሪካ ወደ ኢራን የከነፉ ቢቱ ስፕሪት ጀቶች የፎርዶ፣ ናታንዝና ኢስፋን የኒውክሌር ጣቢያዎችን ነርተዋል። ኢራን ግን እኛም አውቀናል፣ ጉድጓድ ምሰናል ብላ አሜሪካ ግዙፎቹን ቦምቦች ከማዝነቧ በፊት የበለጸገውን ዩራኒየም ከአካባቢው ማውጣቷን ተናግራለች። ይህንኑ የሚያሳዩ የሳተላይት ምስሎችም እየወጡ ነው። ስካይ ኒውስ ይህንን በሚያረጋግጥ ዜናው ፎርዶ የኒውክሌር ጣቢያ ምንም አቶሚክ ቦምብ የለበትም፣ የተብላላው ኒውክሌር ከሳምንት በፊት ወደማይታወቅ አካባቢ ምናልባትም ወደ ደቡባዊ ኢራን ተወስዷል ይላል። ዓለም አሜሪካ የመጀመሪያው ኒውክሌር ቦምቧን ሂሮሺማና ናጋሳኪ ላይ ጥላ የሁለተኛው ዓለም ጦርነት መጠናቀቅ መንገድ እንደከፈተችው ሁሉ በቢቱ ጄት ሶስተኛውን የዓለም ጦርነት ልታስጀምር ትችል የሆነ እያለ ጭንቅ ላይ ወድቋል። ቢቱ ኢንፍራሬድ ድምፅን፣ ኤሌክትሮማግኔቲክ ስበትን በመቀነስ እና ራሱን በመሰወር ከራዳር እይታ ውጭ በማብረር የተሰጠውን ኢላማ ይመታል። የተራቀቁ የመከላከያ መሳሪያዎቹም ለጠላት ክትትልና ለጸረ አውሮፕላን ቴክኖሎጂዎች አስቸጋሪ ያደርጉታል። 30 ሺህ ፓውንድ የሚመዝነውን ግዙፍ ጂቢዩ 57 ቦምብ ተሸክሞ 9600 ኪሎ ሜትር ድረስ ይጓዛል። በጥልቅ ምድር ስር የተሰሩ ኢላማዎችን እንደሚያፈራርስም ይነገርለታል። የሚወረውራቸው ቦምቦች ከመሬት በታች እስከ 60 ሜትር ጠልቀው ኢላማቸው መምታት የሚችሉ ናቸው። አሜሪካ ይህንን ጀት በመጠቀም ነው ፎርዶውን ጨምሮ በሶስቱ የኢራን የኒውክሌር ተቋማት ላይ ጥቃት የሰነዘረችው። ሰሞኑን የሰላም የኖቤል ሽልማት ይገባኛል ሲሉ የነበሩት ፕሬዚዳንት ዶናልድ ትራምፕ ኢላማችን በትክክል መተናል፣ በጉልበታችን ኢራንን ወደ ሰላም እናመጣለን ብለዋል። እስራኤል በትራምፕ እርምጃ ደስተኛ መሆኗን በቴል አቪቭ ከተማ እናመሰግናለን የሚል ቢልቦርድ በመስራት ጭምር ገልጻለች። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን አባባል ተውሷል። ተመድና የተለያዩ ሀገራት በአሜሪካ ድርጊት ተቆጥተዋል። የአሜሪካ ሴናተሮች ጭምር ፕሬዚዳንቱ በእሳት እየተጫወቱ ነው በማለት ተችተዋቸዋል። ቻይና በተመድ ተወካዩ በኩል የአሜሪካ ድርጊት ዓለም አቀፍ ስምምነቶችንና የሀገራት ሉዓላዊነት የጣሰ መሆኑን ገልጻለች። የኢራን ፕሬዝደንት መሱድ ፔዚሽኪያን አሜሪካ ለጸባጫሪ ድርጊቷ የእጇን ታገኛለች፣ ኢራን ምላሹን ለመስጠት ማንኛውንም አማራጭ ትጠቀማለች ብለዋል። የተመድ የጸጥታው ምክር ቤት በጠራው አስቸኳይ ስብሰባ ላይ ቻይና፣ ሩሲያና ፓኪስታን የአሜሪካ ድርጊት ቀይ መስመር ስቷል ሲሉ አጉዘውታል። ፈረንሳይ፣ እንግሊዝና ሌሎች የምዕራብ አውሮፓ ሀገራት በአንጻሩ ዋሽንግተንን ደግፈዋል። ትራምፕ ኢራን ላይ የወሰዱት እርምጃ የፖለቲካ ቁማር ነው የሚሉት በአውስትራሊያ ካርቲን ዩኒቨርሲቲ የፖለቲካ ሳይንስና ግሎባል ፊውቸር ዲን የሆኑት ፕሮፌሰር ጆሲ ራኩሳ ናቸው። ትራምፕ በዚህ እርምጃቸው የሀገራቸውን በጉዳዩ ጣልቃ ገብነት የተቃወሙትን የአሜሪካ ደህንነት ምክር ቤት ምክር ሁላ ችላ ማለታቸውን ነው ለስፑትኒክ የተናገሩት። ይህ እርምጃቸው የተባለውን ኢላማ ካሳካ እድለኛ ናቸው፣ ካልሆነ ግን ቁማሩን ተበልተው የፕሬዝደንትነታቸው መጨረሻ ሊሆን ይችላል ይላሉ ፕሮፌሰር ሲራኩሳም። የጦር ተንታኞች አሜሪካ ኢራን ላይ ጥቃት የፈጸመችው ይህን አዲስ ጀቷን ለመሞከር ከዚህ የተሻለ እድል ስለማታገኝ ነው እያሉ ነው። ያም ሆነ አሜሪካ በይፋ አስተላለፏን ለይታ ግጭት ውስጥ ገብታለች። የአያቶላህ አሊ ኻሜኒ አገዛዝ ይወገድ የሚለው ጉዳይም እናጤነዋለን እያለች ነው። ቴህራንም ሉዓላዊነት የጣሰውን ጉዳይ በቀላሉ አላዩም በማለት ዛቻዋን ገፍታበታለች። የኢራን ፓርላማ እንደተፈራው የዓለማችን 20 በመቶ የሚሆነውን ድፍድፍ ነዳጅ የሚተላለፍበት የሆርሙዝ የባህር ወሽመጥን ለመዝጋት ውሳኔ ያሳልፏል። አሁን የሚጠበቀው የአያቶላህ አሊ ኻሜኒ የመጨረሻ ትዕዛዝ ነው። የኢራን እርምጃ ያሳሰባት አሜሪካ በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ አማካይነት ቻይናን ወደ ኢራን አማላጅ አድርጋ ልካለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ ስለ ወቅታዊ ሁኔታ ለመወያየት ወዳጅ ሀገር ወዳሏት ሩሲያ ተጉዘው ከፕሬዝደንት ፑቲን ጋር እንደሚመክሩ አስታውቋል። ሚኒስትሩ ኢራን ወረራ ስር እንዳለች ጠቅሰው ሉዓላዊነታቸውን ለማስከበር
ማንኛውንም እርምጃ እንደሚወስዱ ተናግረዋል። ኢራን አደገኛ የተባለውን በናጊብ በረሃ የሚገኘውን የእስራኤል ዲሞና ኒውክሌር ማብላያ ጣቢያን ለመምታት ውሳኔ እንዳሳለፈችም ዘገባዎቹ እየወጡ ይገኛሉ። በዚህ ጣቢያ እስራኤል ከ1967 ጀምሮ ያዘጋጀቻቸው እስከ 400 የሚጠጉ የኒውክሌር ቦምቦች እንዳሉ ይታመናል። ይህም መዘዙ ለእስራኤል ብቻ ሳይሆን ለመላው ዓለም የሚተርፍ ነው። የአሜሪካ እርምጃ ሌሎች የቀጠናው አካላትን ስቦ ወደ ግጭቱ ሊያስገባ ይችላል የሚለው ስጋት ማየሉንም ሲቢኤስ ኒውስ በዘገባው አመላክቷል። በኢራን የሚደገፉት የየመን ሁቲና የፍልስጤም ሐማስ ከአሜሪካ ድብደባ በኋላ ባወጡት መግለጫ ዋሽንግተን ጦርነት መቀስቀሷን ጠቅሰው እስራኤልና አጋሩ አሜሪካ በለኮሱት እሳት ይቃጠላሉ ብለዋል። በመካከለኛው ምስራቅ ጉዳዮች ላይ በርካታ ጥናቶችን ያደረጉት ክላርክ ኩፐር ግን ቴህራን የተፈራውን ያክል አጻፋ የመውሰድ አቅሟ ያን ያህል ነው ይላሉ። ይልቁንስ እንደ ሐማስ፣ ሄዝቦላህና ሁቲ ባሉ ታጣቂዎች በኩል በእስራኤልና በመካከለኛው ምስራቅ ያሉ የአሜሪካ ጥቅሞች ላይ የአጻፋ እርምጃ ልትወስድ ትችላለች ይላሉ ኩፐር አትላንቲክ ካውንስል ላይ ባወጡት ትንታኔ። በእርምጃዎቹ ተስፋዋ ወደ መሟጠጥ እየተቃረበ ያለው ኢራን እንደ ቆሰለ አውሬ የምትወስዳቸው እርምጃዎች አውዳሚ ሊሆን ይችላል የሚለውም በርካቶችን ያሳሰበ ሆኗል። አሜሪካ ወደ ቻይና የላከችው የአማልዱኝ ጥሪ ካልተሳካና ኢራን የሆርሙዝ ሰርጥን የምትዘጋ ከሆነ የዓለም የንግድ ስርዓት ይናጋል። በዩክሬን ከምዕራባውያን ጋር የምትዋጋው ሩሲያ ለቴህራን ድጋፏን ከሰጠችም ደግሞ ግጭቱ ሌላ አስከፊ መልክ ይይዛል። ዓለም አቀፉ ማህበረሰብ ግን ሳይረፍድ ዲፕሎማሲያዊ መፍትሄን ያበጅ ዘንድ እየተጠበቀ ነው።